ሊቴን ይሸጠዋለሁ ምገዛ ሰው እንድታገናኙኝ በእግዚአብሔር ስም እጠይቃቸዋለሁ። ሰላም እግዚአብሔር ይብዛላችሁ። በሀገር ውጭም በሀገር ውስጥ የምትገኙ ክርስቲያናውያ እኔ የምገኘው መቱ ፈለገ ሕይወት ቅድስት ኪዳነ ምሕረት አንድነት ገዳም ውስጥ ነው። እቺ ገዳም ከተመሰረተች ወዲህ ብዙ ነገሮችን ብትሰራም ብዙ ነገሮችን ብታከናውንም እስከዛሬ አባቶች የሚኖሩባት አባቶች የሚያርፉባት ቤት በዚህ ክረምት ሊወርቅም ስለደረሰ መሰረተ ልማት የሚባሉ አንድም ነገር ስለሌለ እኔ በራሴ ላይ ወስኛለሁ። ውሸት ነው ካላችሁ ስልኬ ባዮ ላይ ያለ አናግሩን፣ ምገዛውን ሰው አገናኙ። ከዚህ በኋላ ለምንም ለየትኛው የምለፋበት ጉዳይ የለኝም። አንድ ነገር የለም። ታዋቂ አርቲስት ታዋቂ ቲክቶከር ግዴታ ማወቅ አለብኝ እንዴ? ወይንስ ደግሞ እቺን ገዳም ነቅያት ወይም ደግሞ እስከ መሬቱ አንስቼ ወደ ሰሜን ወይ ወደ ሌላ ቦታ ወደ ሸዋ ሀገር ዛይጄ ማስቀመጥ አለብኝ እንድትረዳ? ሌላም ግር ብሎ እንደ ሌላው ገዳም እንዲያግዛት እንደዛ ማድረግ አለብኝ? እውነቴን ነው የምላችሁ። ኩላሊቴን እሸጠዋለሁ፣ አገናኙኝ። ምንም ገንዘብም ንብረትም ሌላ ያፈራሁት ሌላ ሀብት የለኝም። ያለኝ ሀብት እቺ ብቻ ናት። በዚህች እንኳን ለዚህች ገዳም አበርክቼ ብሞትም ብኖርም እግዚአብሔር ያውቃል። የሚገዛ ሰው አገናኙኝ። በእግዚአብሔር ስም በእናታችን በቅድስት ኪዳነ ምሕረት ባዛኝቷ ይያችኋለሁ፣ አገናኙኝ። ለብሶ ሐመድ ማለወቅ 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 ሐመድ ማለወቅ ሐመድ ማለወቅ አረበረበ ሊቆ ወረበ አረበረበ አሸበሸበ ወገዳሙን ሊቆ ወረበ ሰላማዊት ጽጌ ገነት ደብረ መድኃኒት ሰላማዊት ጽጌ ገነት ደብረ መድኃኒት ሰላማዊት 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 አረበረበ ሊቆ ወረበ አረበረበ አሸበሸበ ወገዳሙን ሊቆ ወረበ መራዌ ነገደ ሌዊ መራት ነገዳችን ናት። አበባ 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 አበባ
ከፍ በል አበባ ከፍ በል አበባ